ከያለንበት ሰብስበህ ጤናና ሰላም ሰጥተን ፍቅር ሰጥተን የጀመርነውን ስራ እንግዲህ ከዜሮ 8 ወይ 9 ይቆማል ተብሎ ተስፋ ሳይቆረጥበት በእርግጥ ተስፋ መቁረጥ ሳይሆን ደከም ብሏል ተብሎ ስምህ ከፍ ሳይል የነበረበት ሰዓት ላይ ትሁትን ነው። ከዛ በኋላ ግን ስልክ ተደውሎ በቃ ከዛሬ ጀምሮ የትሁት ድራማ ይቀጥላል ተብሎ ተስፋ ተሰጥቶን እግዚአብሔር ደግሞ የጀመርናትን ስራ አሁን ላይ ትልቅ አድርገህልን ብዙ ተመልካች በሄድንበት ትሁት አባዬ ሌላም እየተጠራን እዚህ ላደረስከን አምላክ ክብር ምስጋና ላንተ ይሁን። ትልቁ ነገር ለመቶኛው ክፍል ለመድረስ ላበቃን እግዚአብሔር ምስጋና ይድረሰው። ይህ ፕሮዳክሽን በጣም ምርጥ የሆነ ፕሮዳክሽን ነው። እስካሁን ከሰራሁባቸው ፕሮዳክሽኖች በባለሙያ ስብጥር ለሙያ በተሰጠው ክብርና በቦታው ኳሊቲ የተሻለ ፕሮዳክሽን መሆኑን ማረጋገጥ ፈልጋለሁ። ሁሉም የክሩ አባላት በጣም ሴሌክቲቭ ናቸው። የመጡት ዋና ዳይሬክተሯ ራሷ ጽፋ ራሷ ሰጥታን እንድንሰራና ሁላችን በምንወደው ካራክተር እንድንሰማራ ያላደረገችልን እግዚአብሔር አሁንም ተጨማሪ እውቀት ይስጣት እና ስራው የሚጣፍጠውና ብዙ ተመልካች የሚኖረው በሷ ድካም ነው። ከዛ በኋላ ሁላችን ስንተውን ደግሞ የዳይሬክተር ኳሊቲ በጣም ኢምፖርታንት ነው። ልጅ ወጣት ሆኖ ኤነርጃይዝድ አድርጎ የሚያሰራን ናቲን በጣም ማድነቅ ፈልጋለሁ። እያንዳንዱን ሎጂስቲክ አቅርቦት ሁሉን ነገር ከተሟላ ጸባይ ጋር የሚያቀርብልን ወንድማችን ደረጀ የሀገራችን ልጅ በእውነቱ ቤስት ከሆነ ጸባይ ጋር ሁሉን ነገር የሚጎሉን ነገሮች ስንነግረው እሺ ብሎ አቅርቦ እያንዳንዷን ነገር ገብቶ ሁሉን ነገር የሚያደርግ የፕሮዳክሽኑ የጀርባ አውታር ሆኖ የሚሰራ ወንድማችን ነው። ከዚህ ጎን ለጎን ያው በኤዲቲንግ ኳሊቲ ጠብቆ እንዲሄድ እያደረጉ ያሉ የፕሮዳክሽኑ ባለሙያዎችን ሁላችሁን ማመስገን ፈልጋለሁ። በኤዲቲንግ በሙያ ዙሪያ የቀረበ ምንም አይነት ሪማርክ የለም። ሁላችሁም ናቲ በሌለ ጊዜ የመጣ ማኔጅ የሚያደርገን ተዋናይና ዳይሬክተር ረዳት ዳይሬክተር መንትሽ ሌሎቻችሁ በሌሎች ፕሮዳክሽኖች ሁሉ አግኝቻችኋለሁ። ስለዚህ መቶኛውን ክፍል ለመድረስ እግዚአብሔር ስለረዳን አሁን በድጋሚ አመሰግናለሁ። ይህ መቶኛ ክፍል ትሁት መላ የሙቪው ተመልካቾች በሄድንበት ሁሉ ዋ ትሁትን ትነካና እያሉ ያስፈራሩ። ሁላችንም በእውነቱ ትሁት ከነ ስያሜ ከድራማችን ስም ጋር ተያይዞ የገጸ ባህሪ ስም ይዛ በመልካም ትህትና እየሰራች ያለችውን ትሁትን ማድነቅ እንፈልጋለን። ሁላችሁም ለራሳችሁ ለፕሮዳክሽኑ ለአባሎቻችን በሙሉ ስናጠፋ አረማችሁ አስተያየት እየሰጣችሁን እየመከራችሁን ከጎናችን ሆናችሁ እያገዛችሁን መቶኛ ክፍል ላይ ደርሰናል። 100 ክፍል መድረስ ቀላል አይደለም። የተለያየ ሰው ነው ያለው፣ የተለያየ ባህሪ ነው ያለው፣ ከተለያየ ቦታ ነው የመጣ ነው፣ የተለያየ ፍላጎት ነው ያለን። እሱን ሁሉ አንድ አድርጎ ቻሌንጅን አልፎ እዚህ መድረስ ትልቅ ነገር ነውና የረዳንን እግዚአብሔር አቅም ያሆነንን እግዚአብሔር እናመሰግናለን። ሁላችሁንም ደግሞ እጅግ አድርገን እናመሰግናለን። እዚህ ስለደረስን በጣም ደስ ብሎኛል። ሳይጠበቅ እዚህ ላይ የደረሰ ማለት ይቻላል አጠቃላይ ስራውና እና እዚህ በመድረሱ በጣም ደስተኛ ነኝ። እኔም አዲስ ነገርን ኤክስፒሪየንስ ያደረኩበት ስራ ነውና ይሄን እድል ለሰጣችሁኝ ለነሂራን አመሰግናለሁ። እና በአንድ ጎን ደግሞ አንድ ፊልድ ምን ይመስላል የሚለውን አይቼበታለሁ ራሴንና ያ በመሆኑ ያን እድል በማግኘቴ በጣም ደስተኛ ነኝ። እዚህ ክሩ ላይ በመሳተፌ በጣም ደስ ብሎኛል እና ከዚህም በላይ አብረን የምንቆይበት ክሩ እንዲሆን ምኞቴ ነው። ብዙ ደስ የሚሉ ስራዎችንም ከዚህ በኋላ አብረን እንሰራለን ብዬ አስባለሁ። አጠቃላይ ይሄንን ክሩ ስላወቅኩ እድለኛ ነኝ ብዬ አስባለሁ። አመሰግናለሁ። እንግዲህ ያው እውነት ለመናገር ረጅም ጊዜ የቆየሁበት ክሩ ነው። እስካሁን ከሰራሁባቸው ስራዎች እንደ ፋሚሊም ረጅም ጊዜ ያሳለፍነው ነውና ሄሪም ዲዲም አምናችሁብን ይሄን ድራማ ስንጀምር ይችላሉ
አብረን ረጅም ርቀት መጓዝ እንችላለን ብላችሁ ስላሰባችሁ ነው መጀመሪያ እንትን ያልነው። ከዛ በኋላም ግን ያው ስንቀጥል ከስራ የሆነ ከክሩ ባለፈ ናቲ የሚያቀለው ፋሚሊ ሆነን ነው ስቲል የቆየ ነው ማለት ዊኖስ በቃ ስንመጣ ከስራ ባለፈ ፋሚሊነትን አስበን ነው እዚህ የምንመጣው ኖርማል ነውና አንዳንድ ይቀረጻ ሌላም ቦታ ሆነን እዚህ እየመጣን እናድርግ ነበር እና ያ ያለንን ነገር ያሳያል። በጣም ደስ ብሎናል። ሆነን ለመናገር ያው ስራው እንደዚህም እንትን ይላል ብለን አላሰብንም፣ ግን የነበረን ነገር እዚህ አድርሶናል። እግዚአብሔር ይመስገን ለዛና በጣም ደስ ብሎናል። ገና ከዚህም በላይ ብዙ እንቀጥላለን ብዬ አስባለሁ። ምክንያቱም ከሆነ ክሩ ያለፈ ፋሚሊ ነገር አለ እዚህ ቦታ ላይ እና በጣም ደስ ብሎናል። አምናችሁ ብዙ ቻንስ ሰጥታችሁ የእኛንም አቅም እንድናሳይ ስላደረጋችሁን በጣም ቴንኪዩ እናመሰግናለን። እግዚአብሔር የተመሰገነ ይሁን ለሁሉም ነገር። እውነት ማለት ይሄ ክሩ ወንድም፣ እህት፣ አባት ከዚሽና አባዬን ያገኘሁበት ወንድሞች እህቶች ያገኘሁበት ነው እና ሄራን፣ ዲዲ፣ ማሚ ደግሞ እኔ እንጃ በቃ ይሄን እድል ለእኔ ሲሰጡኝ እኔ ምንም አይዲያ አልነበረኝም ታውቂያለሽ። እና እንደ አንቺ እህቴ ነሽ ማሚ፣ ታላቅ እህቴ ነሽ እንዴ። እና ትሁትን ፈልቅቀሽ ነው ያወጣሻት ከውስጤ። እኔ አክቲንግ ሰርቼ አላውቅም ከዚህ በፊት እና አምናበኝ ጭራሽ እንዴት ካሜራ አክሽን ከትን አላውቅም እኔ ታውቂያለሽ። እና ይሄንን እድል ስትሰጠኝ ለዛውም ሜን ካራክተር በጣም ከባድ ኃላፊነት ነው እና አምናውብኝ ነው ይሄን ነገር ሲሰጡኝ አይ ቲንክ ሞክሬያለሁ። እና ብዙ ፋሚሊ አግኝቻለሁ። በጣም ወዳችኋለሁ። እንደ ቤተሰብ የሚናፍቀኝ ክሩ ነው፣ የማይሰለቸኝ ስራ ሳይኖረኝ ራሱ ብቆይ ምንም የማይደብረኝ ክሩ ነው እና በጣም ወዳችኋለሁ። ከዚህ በላይ እንግዲህ ከፍ ካለን እንገናኛለን፣ ከፍ እንላለን ደግሞ እግዚአብሔር እውነት ያስፋልሽ ያስፋልህ። ያው ማይረሳ በትሁት አንደበት ይውጣ። ትሁት ቢባልም ቲና በዛ ካራክተሯ በጣም ትጠራለች እና ስለሷም እስኪ ትንሽ አውሪ። ቲና ነች ይሄንን እንትን ያደመቀችው ማለት የሆነ ወጣ ያለ ገጸ ባህሪ ከሌለ ጥሩ ገጸ ባህሪ አይታወቅም፣ ጎልቶ አይታይም። እና ቲና አሁን ባለመኖርሽ ከፍቶናል። እኔ ከፍቶኛል በግሌ፣ ምክንያቱም በቃ ስራም ስለነበራት ነው። ግን በቃ እንደ ካራክተሯ አይደለችም ማለት የዋነች ግን ደግሞ አድማቂ ነች ይሄንን ክሩና ሁላችሁንም ወዳችኋለሁ። እንቀጥላለን። በመጀመሪያ እግዚአብሔር ይመስገን እዚህ ደረጃ ስለደረሰ፣ በመቀጠል ይህን ክሩ ስላወኩት በጣም ደስ ብሎኛል። እንደ ፋሚሊ ብዙ ነገር ያየሁበት ነው። በጣም ብዙ ቦታ ሌላ ቦታ ረዥም ቆይቻለሁ። ከዛ የዘለለ ደግሞ እዚህ ፋሚሊ ነገር አይቼበታለሁ። ከምንም በላይ ከእግዚአብሔር በታች ዲ በጣም ነው የማመሰግነው እዚህ እንድመጣ ስላደረገኝ፣ ስለረዳኝ፣ ስላገዘኝም ከዚህ የተሻለ ደግሞ ሰርተን ያው ብዙ ቦታ እንድንደርስ ያደርገን። በጣም አመሰግናለሁ። በመጀመሪያ ለዚህ ሰዓትና ለዚህ ጊዜ ያበቃን እግዚአብሔር ይመስገን። አቅም ሆኖ ጉልበት ሆኖ ያንዳንዱን ስራ ለመስራት እግዚአብሔር ያለበት ስራ ስለሆነ ነው እዚህ የተደረሰው። ያለሱ ማንም መቆም አይችልም። እኔ ሁላችሁም ወንድሞቼ ናችሁ፣ እህቶቼ ናችሁ። ሁላችሁንም ምንም እንከን አላወጣላችሁም። እግዚአብሔር ይመስገን። ከዚህ በበለጠ ደግሞ ትልቅ ደረጃ ላይ ደርሳችሁ ደግሞ ሁላችሁንም ለማየት ያብቃኝ። አመሰግናለሁ። ሁሉንም ተናግራችሁታል። እዚህ ክሩ ስለተቀላቀልኩ በጣም ደስ ብሎኛል። ሁላችንም ወዳችኋለሁ።